ሰላም ውድ የቻናላችን ቤተሰቦች፣ ዛሬ እንግዲህ በግንባታው ጥራት በታማኝነቱ ስለሚታወቀው ስለ ቴምር ሪል ስቴት የመኖሪያ ቤት እንዲሁም የንግድ ሱቆች መረጃ አጠር አድርጌ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉን። እንግዲህ ስራ ላይ ባሳለፋቸው 10 ዓመታት ውስጥ በቃሉ መሰረት 8 ሳይቶችን ለእናንተ ለውድ ደንበኞቹ ገንብቶ አስረክቧል ማለት ነው። በአያት 3 ሳይቶች፣ በለቡ 2 ሳይት፣ በአጠና ተራ፣ በ4 ኪሎ እንዲሁም በላፍቶ በቃሉ መሰረት ገንብቶ አስረክቧል ማለት ነው። አሁንም ደግሞ በተለያየ የአዲስ አበባ ክፍል ማለትም በፒያሳ፣ በአዋሬ፣ በቡልጋሪያ እንዲሁም ሳር ቤት ላይ የተለያዩ የንግድ ሱቆችን እንዲሁም የመኖሪያ ቤቶችን ትልቅ ፕሮጀክት ይዞ እየገነባ ነው የሚገኘው። ከዛ መሀል በቅርቡ ስላወጣነው ስለ ሳር ቤቱ ሳይታችን አጠር አድርጌ መረጃ ነግራቸዋለሁ ማለት ነው። እንግዲህ ይህኛው ሳይታችን የሚገኘው ከሳር ቤት አደባባይ ወደ ቄራ በሚወስደው መንገድ አደምስ ሞል አጠገብ ነው የሚገኘው። ባለ 1 መኝታ በ76 ካሬ፣ ባለ 2 መኝታ ደግሞ በ99 እና በ100 ካሬ እንዲሁም ባለ 3 መኝታ በ136 በ144 በ149 እና በ151 ካሬ ማግኘት ትችላላችሁ። ከ120 ሺህ ብር የካሬ ዋጋ ጀምሮ ማለት ነው። ስለዚህ እዚህኛው ሳይታችን ላይ 2 አይነት አከፋፈል ነው ያዘጋጀንላችሁ። የመጀመሪያው ከ20% ጀምሮ የአቅማችሁን አድቫንስ በመክፈል ቀሪውን ደግሞ በ3 ዓመት ጊዜ ውስጥ ቤዝድ ኦን ፕሮግረስ ማለትም የግንባታ ሂደቱን እያያችሁ ቀስ እያላችሁ ያለምንም ወለድ የምታጠናቅቁበት ነው ማለት ነው። ሁለተኛው እና በጣም ትልቅ እድል ያለው ደግሞ ከ30% ጀምሮ ለምትከፍሉ ደንበኞቻችን እስከ 5 ሚሊዮን የሚደርስ ታላቅ ቅናሽም ይዘንላችሁ መጥተናል። ማለትም ባጭሩ 100% ለምትከፍሉ ደንበኞቻችን 30% ዲስካውንት ይኖረናል ማለት ነው። እንደሚታወቀው ሳር ቤት የአፍሪካ ህብረት መገኛ የካናዳ ኤምባሲ መቀመጫ በመሆኗ ዓለም አቀፍ ዲፕሎማቶች የሚመርጧት ቦታ ናት። ስፔሻሊ ለኢንቨስትመንት የምታስቡ ሰዎች ይሄኛው ሎኬሽን በጣም ይጠቅማቸዋል። ስለዚህ ረጅም የሽያጭ ጊዜ አይኖረንም። ምክንያቱም እዚሁ ሳር ቤት ላይ 4 ሳይቶችን ለሽያጭ አውጥተን በአጭር ጊዜ ውስጥ ጥንቅቅ አድርገን ሽጠናል ማለት ነው። ስለዚህ የብዙ ሰዎች ፍላጎት እንደሆነ ስላየን ነው ለ5ኛ ጊዜ ያወጣንላችሁ። ስለዚህ ፍላጎት ያላችሁ ሰዎች እንደነገርኳችሁ ረጅም የሽያጭ ጊዜ አይኖረንም። ሳይቱን ካወጣኑ ኦልሞስት 1 ወር ራሱ አልሆነንም። ነገር ግን 40% ሽያጭ ስላጠናቀቅን በፍጥነት ውሳኔ መወሰን ይኖርባቸዋል ማለት ነው። ስለዚህ ቤት ወይም የንግድ ሱቅ የመግዛት ሀሳብ ያላችሁ የተለያየ መረጃ ለምትፈልጉ ሰዎች ከታች ስልክ ቁጥሬን አስቀምጥላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ቴምር ፕሮፐርቲስ የህልሞ ማረፊያ